ምንም ነገር ምክንያቱም ያው እዚህ ምድር ላይ ስንኖር ብዙ ነገሮች ይኖራሉ፣ ወደ ኋላ የሚጎትቱን ነገሮች ይኖራሉ። የሰው አስተያየቶች አሉ። አንዳንዴ ሁሉም ሰው ፖዘቲቭ ይሆናል ማለት አይደለም፣ ኔጋቲቭ ነገሮችም አሉና በርቺ ወደፊት መጡ መሰለኝ እየቀባጠርኩኝ እንዴ ይረልሽ ግምጃዬ ካሜራ አለ እንዳትፈሪሽ። በጣም ኢሞሽናል ሆኜ እያወራሁ ነው የመጣው። ያረገሽ ነበር እንዴ? አዎ ባሬን እውነት ደስ ብሎኛል። በጣም አሪፍ ጊዜ ነበር። እኔም ደስ ግምጃዬ መጣለች። ቤተሰብ ዌልካም። በስንት ቀን መሰላችሁ ያገኘኋት? ጠፍታብኝ። ቁጭ በይ ቁጭ በይ ቁጭ በይ። ሰላም አትለኝ? ኧረ ልሽ እኔ ስታለቅሽ እኮ ለምንድን ነው የምታለቅሽው አንቺ? እኔ ደስ ብሎኝ ነው እግዚአብሔርን። በቃ ትናንት የነበረን ነገር በጣም ደስ ብሎኝ ነው እና በደንብ አሳያቸው። ቤታችን እንዴት አይሽ? ተደብቃ ነው የመጣ። ምሳ ደረሰ? ደርሷል። ቆንጆ ምሳ አዘጋጅቻለሁ። ግምጃዬ ከኛ ጋር ምሳ ትበላለች። የምሳ ፕሮግራም ከኛ ጋር ተሳልፋለች። ከዚህ በኋላ የኔም የቅመሜም የሁላችንም ጓደኛ ነች አይደለ? አዎ እየተናገርኩኝ ነበር። የኛ ፋሚሊ ትቀላቀያለሽ? ኦፍኮርስ። እናሳ አለባበሷ ራሱ የእንትን ነው እና ከዚህ በኋላ ግን የኛ ፋሚሊ ሆናለች ማለት ነው። ምን እያወራሽ ነበር አንቺ? እኔ ያው ትናንት ስለነበረን ስለ ላይቭ ቆይታችን እየተናገርኩ ነበረ። በመቀጠል ደግሞ ስለ ግምጃዬ እያወራሁ ነበረ። ቪዲዮም ላይ ያለ ታየዋለሽ። ግን ደግሞ አሁን በፊትሽ ልነግርሽ የምፈልገው በጣም አንቺ ለብዙ ሰዎች ምሳሌ እንደሆንሽ ነው ልነግርሽ የምፈልገው። እግዚአብሔርን አንቺ ኩሩ ሴት ነሽ፣ በራስሽ የምትተማመኝ በቃ ብዙ ነገርን አሳልፈሽ ግን ትናንትናሽን ሳይሆን ዛሬ ነገሽን ስንቅ አድርገሽ ዛሬ ላይ እየኖርሽ ያለሽ ሰው ነሽ እና በጣም በቃ አከብርሻለሁ በዚህ አጋጣሚ ማለት ነው። ለእኔም ጭምር ምሳሌ ነው የሆንሽኝ አንቺ ማለት ነው። እና በርቺ፣ ወደፊት ጠንክሪ፣ አለን ከጎንሽ፣ አብረንሽ ነን፣ ጓደኛሽ ነኝ። እኔ ጓደኛሽ ነኝ እንዳትክጂ። እሺ ማውራት ትችላለህ እኮ እና የተሰማሽን ነገር ከምሳው በፊት ብታወሪ ደስ ይለኛል። ስለ ትናንቱ። እሺ በመጀመሪያ አክብራችሁ ቤታችሁ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በሁለተኛ ነገር ደግሞ ያው ቲክታክ ላይም ታውቃላችሁ አካውንቴ ትክክል አልነበረም። ዩቱብ ላይ ስለፋ የነበረው ስደክም የነበረው በባዶ ነበር። እሱንም ያው ስለማላቅ እኔ ምንም ነገር ስለማላቅ እሱን እንዳቅ አርሰንሴ በራሴ እንደወድልኝ ጠንክሬ እንዲሰራ በርትቼ እንዲሰራ የሆነ በቃ ሞር ደግሞ ካለኝ እንትን ላይ ለስራ ያለ ፍላጎት እንዲጨምር ያደረጉኝ እነሱ ናቸው። በዚህ አጋጣሚ በጣም ትለዩብኛላችሁ። ብረ ወንድሜ ሀይሜቴ በጣም ነው የማመሰግነው። እኔም ደግሞ ሰርቼ እንድለወጥ ከፍ እንድል ስለሆነ የምትፈልጉት አላሳፍራችሁም ብዬ አስባለሁ።